በክብረ መልክ በቸርነት የፈጠረው ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግባት በቁነተ ሥጋ ተገልጾ ከውድቀታችን ያነሳል። ድሃ የማይሉት ባለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች ሐሳበ ሕሊና የማይመረምረው ጥልቅ አይጨብጡት ረቂቅ ለባህሪው ሞት ለስልጣኑ ሽረት ለመንግስቱ ህልፈት የማይስማማው የማይገባው የሌለው አባቶቻችን አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ስሙ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከቅድስት ድንግል ማርያም ከሌሎቹ ቅዱሳን ጋር ሁሉ ስሙ ለዘላለም ከምድር መሃል እስከ አርያም ጫፍ የተመሰገነ ይሁን። እግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምሰነበታችሁ መመስገን የባህሪው የሆነ ጌታ እንድናመሰግነው ለዚህ ያደረሰን ስሙ ለዘላለም ይክበር ይመስገን። እንኳን አደረሳችሁ። በዛሬው ቀን ከልደት ብለን የምንጠራው ከልደት ጀምሮ ያለው አስተምህሮ ያው ጊዜ ልደቱ ለክርስቶስ ተብሎ በሐሳብ ይነገራል እንጂ የተወለደው ክርስቶስ ሳይሆን ሰው ነው። አኮ ዘተወልደ እግዚእነ ኢየሱስ ክርስቶስ ሀሎ ቀዳማዊ በቅድምና ያለ እርሱ ቀዳማዊ የሆነ ኢየሱስ ክርስቶስ የተወለደ ብቻ አይምሰልህ ነው። ይቀጥልና ወአንተ ተወለድከ በእንተ ልደቱ በሱ ልደት አንተ ተወለድህ እንጂ ብሎ አግናጢዮስ የሚባል የቤተ ክርስቲያን ሊቅ ይናገራል። ሌላኛው ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ደግሞ ተወልደ በአምሳሊከ ከመይለድከ በአምሳሊሁ ይላል። በአምሳሉ ይወልድህ ዘንድ በአምሳሉ ተወለደ ማለት በአምሳሉ ይወልድህ ዘንድ በአምሳልህ ተወለደ ብሎ ይናገራል። ምን ማለት ነው? እንደሱ ያደርገን ዘንድ እሱ እንደኛ ሆነ ማለት ነው። እና ቅዱስ ዮሐንስ አፈወርቅ ከሚናገረው ቃል አንዱ በብዙ ህብረ መልክ የተጻፈ ቃል ያለበት ብዙ መጻሕፍት ቢኖሩትም የሚናገራቸው ቃላት እያንዳንዱ ንጹሕ ሕሊና መረዳት ለሚችል ሰው የሚገርሙ ቃላት ናቸውና ተወልደ በአምሳሊከ በአምሳል ተወለደ ከመይለድከ በአምሳሊሁ በአምሳሉ ይወልድህ ዘንድ አለውና ወይም ፈልጓልና። ለምን ቢሉ የሰው መልኩ ጠውልጎ ጠፍቷል። ሰው ልደቱ ሁለት ነው። ቀዳማዊ ልደቱ እምድር ነው፣ ከምድር መገኘቱ ነው። ዳህራዊ ልደቱ ግን ክርስቶስ ነው፣ ከክርስቶስ መገኘቱ እሱ ዳህራዊ ልደት ይባላል። ለሰው ነአምን ክልኤተ ልደታት የሚለው ለክርስቶስ ቀዳማዊና ዳህራዊ ልደቱ እናምናለን ማለት ነው ለሃይማኖት ሲሆን፣ ግን ደግሞ ነአምን ክልኤተ ልደታት በእንተ ዚአነ ብሎ ለራስ መቀጸል ይገባል። እኛ ሁለት ልደት አለን። በቀደመ ልደቱ መልኩን ሰጥቶ ሳይሰስት አዳምን ፈጠረው። በዳህራዊ ልደቱ ያን የጠፋበት መልኩን አደሰለት፣ ስብዕናውን መለሰለት። ያን ቅዱስ ዮሐንስ አፈወርቅ ይናገራል። ዮሐንስ እንደሚታወቀው አባቱ 100 አለቃ የነበረ በውትድርናው ዓለም በዚያው ባደጋ የቀረ ነው። ከዚያ በኋላ ግን አንቱዛ የምትባል እናቱ በልዩ ቅድስና እየተሰቃየች ራሷን መበለት አድርጋ ዮሐንስን ያሳደገችው ናት። ካሳደገችው በኋላም ባስሌዮስ የሚባል ዘቂሳርያ ሳይሆን ሌላ ባስሌዮስ ማለት ነው ጓደኛው ነበረ። አብረው በትምህርት ይኖሩ ነበር ከሕፃንነት ጀምሮ እንደዚህ አድገው። በኋላ ግን ልዩ ፍልስፍና ይሉታል እነሱ ሲናገሩ፣ ምነና ማለታቸው ነው። መፈላሰፍ ፍልስፍናስ በላይ ሀልዎት እግዚአብሔርን እየመረመሩ ወደ እርሱ እየተነጠቁ እየተደነቁ መኖር ስለሆነ ፍልስፍና ይለዋል። በዚያ ትምህርት ቤት ኖሩ። በኋላ የምነናን ዓለም ተመካክረው መመነን ጀመሩ። በዚያ የምነና ሕይወት ባስሌዮስ ቀድሞ በጣም ሀልዎት እግዚአብሔርን የተረዳ ነበረ እና ዓለም ግን ምንድናት ይለዋል። ይችን ዓለም ጥሎ ለመሄድ ዮሐንስን ይመክረው ነበረ እና አብረው ጓደኝነታቸው እንዲቆየና እንዲሁም ቅዱስ ዮሐንስ አፈወርቅ በእንተ ክህነት በሚባል ገብረ እግዚአብሔር ኪደም ተርጉመውታል ይመስለኛል ይህን መጽሐፍ። በዚያ መጽሐፍ ውስጥ ቅዱስ ዮሐንስ አፈወርቅ ራሱን ምን ያህል እንደሚከስ ስትሰሙ ቅዱስ ዮሐንስ አፈወርቅን የሚያክል ሰው ራሱ እንዴት እንደሚከስ ጓደኝነታችን ጥሩ ነበር ይላል። እንዲያለ ይቀጥልና በኋላ ግን እኔ ካድሁት ይላል። ያን የመሰለ ታላቅ ባስሌዮስ የሚባል ሰው ደካማውን የካድሁት ፍቅራችንም አብሮ እንዳይዘልቅ መንገድ ላይ ቁሜ ጋረድሁት ይላል፣ ከለከልሁት ይላል። ይመክረኛል ግን አልሰማም ይላል። እኔ የሚሰማ ልብ አልነበረኝምና ይላል። እንዲህ ያን ቀጠልና አለ በጥል
እኔ በኃጢአት ሰጠምሁ አለ፣ እርሱ ግን በብርሃን ተጎናጸፈ ይላል። እንዴት አድርጎ ራሱን እንደሚጥል እንዲህ ያለ ቆየና መጨረሻ ላይ ዙረን ተገናኘናል እና ሁለታችንም ወደ ምንኩስናው ዓለም አሰብን። ባስልዮስ ቀድሞ መነኮሰ ይላል። ከመነኮሰ በኋላ ዮሐንስ ግን ቀረ ሳይመነኩስ እና እንዴት ነው እያለ እንዲና እንዲ ሲመክር ሲያስብ እናቱ መጣች በመሃል። ልጄ ወይ አለች። ደብዳቤ ነው የጻፈችለት፣ በእንባ የታሸ የታጀል ደብዳቤ። አባትህ በጣም ፍጹም የምወደው ነበረ፣ በውሎ በዚያው ቀረ። ከዚያ በኋላ ግን አንተን የሰው አባት እንዲያይህ እኔንም ሀፍረታ ስጋዬን ሌላ ወንድ እንዲገልጥ አልፈቀዱም። በዚህ ምክንያት ኤው በመበለትነት ብቻዬን እየተሰቃየሁ ኑሬ ያለው። እንዲም ሳደርግ ሀብቴን በመላ ሽጬ አንተን አሳድጌያለሁ። የኔን ጥሪት ቁሪት ስላልሰጠው ይቅር በለኝ። የአባትን ሀብት ግር ሲሞት አንድም ሳላጎል ቆጥሬ ያስቀምጫለሁና ና ከኔ ጋር አብረህ ኑር። ባይሆን አብሬ እስከሞት ድረስ አብረህ እንድትኖር ፈልጋለሁ። እንዲህ የማታደርግ ከሆነ ግን እኔ ራሴን እጠላለሁ ባጠባቸው ጡቶቼ እያለች እናቴ ከተወለዱበት መደብ ላይ ተቀምጣ ለመነችኝ ይላል። በጎን ደግሞ ባስልዮስ ና የክርስቶስን ሕግና ሥርዓት አክሊለ ሦኩን ተከተለን እንጓዝ እያለ ደግሞ ያጽናነኛል አለ። ከመሃል ለመወሰን ተቸገሩ ይላል። በኋላ ግን ፈቃደ እግዚአብሔር ሆኖ የምንኩስና ሥርዓትን ተቀበልን። ከተቀበለ በኋላ ሊቀ ጳጳስ ይሁኑ ተብሎ ሲታጩ እሺ እንዳይሉ ከባድ ነው ቀንበሩ። ያኔ ዮሐንስ አፈወርቅ ዕድሜውም 28 ነው። የግድ 30 ካልመላ ሥርዓቱም አይፈቅድም ነበረ። ባስልዮስ ጳጳሰ። አብረው እሺ ተባብለው ዮሐንስ ጠፋ። እሺ ግን ተባብለዋል። ባስልዮስ ሌላ ቦታ ወስደው እያጳጳሱት ነው ብሎ መጨረሻ ላይ ሲመጣ ዮሐንስ እንዳልጳጳሰ ሰማ። በዚህም በጣም ተናደደ። እኔ ግን ደስ አለኝ ይላል ዮሐንስ አፈወርቅ። በዚህ ባስልዮስ በጣም ተናደደ። እኔ ግን ደስ አለኝ አለ። መናደዱን ሳይ የበለጠ ደስ አለኝ አለ። ምን ማለት ነው? በኋላ ለምን በኔ ላይ ለምን ተንኮል ትሰራለህ እያለ ይገመግማል። ለምን በኔ ላይ ተንኮል ትሰራለህ? የማይጠቅም ከሆነ ሳስቀድም አትነግረኝምን? እኔ ስገባበት የማይጠቅም ነውና ለምን ገባበት አትለኝምን? እኔ ስገባ ለምን ተከትለኝ ቀረ? ስገባ የማትከተለኝ የሚመስለኝ ስሞት ብቻ መስሎኝ እንዳትከተለኝ መቃብር ሆኖብህ፣ ከዚያ ውጭ ግን የምትደብቀኝ ነገር ያለ አይመስለኝም ነበር። እንዴት ያለ ይለምነው ይወቅሰዋል። ለዚህ ወቀሴታ ዮሐንስ መልስ ሲሰጠው አይ በአንዳንዴ እንዲህ አይነት ማታለሎች እኔ የማይገባኝ ነኝ፣ አንተ ግን የሚገባህ ነህ። እንዲህ አይነት ማታለል ለበጎ ነው የተጠቀሟቸው ይላል። ለበጎ ነው የተጠቀሟቸው ብሎ እየዘረዘረ ይነግረዋል። መጽሐፍ ቅዱስ እየጠቀሰ ከብሉያቱ ከሐዲሳቱ እየጠቀሰ ያስረዳዋል። እየጠቀሰ ያዕቆብ አባቱ ይስሐቅን ኤሳው ነኝ ብሎ ደልሎት ነበረ። ይሄ ግን ለበጎ ስለነበረ አታላይ አልተባለም። ለበጎ ማታለል አታላይነት አይደለም እያለ እየጠቀሰ ያስረዳዋል። እኔ የሚገበኝ አይደለሁም ባለመድኃኒት እንደሚሞት ሰውየው ያወቀው እንዴት ነው በሽታው ብሶኛል ብለህ ሲለው አይ ደህና ነህ ይለዋል። ግን እንደሚሞት ያውቃል። ለምን ቢሉ ይህ ለመልካም ማታለል ነውና እያለ ይነግረዋል ማለት ነው። በኋላ ግን መጨረሻ ቅዱስ ዮሐንስ አፈወርቅም እንደበጠሰ እኔም ጳጳስኩ ይላል። የወንድሜን አይቼ እዚያ በኋላ እኔም ይሄን ከባድ ሸክም ተሸከሙ፣ እግዚአብሔር ማስጨከነኝ አስፈጸመኝ ይላል። እናቱ የሚገርመው ያን ሁሉ ደብዳቤ ጽፋ መጨረሻ ላይ ግን አንድ እንባ የሚያስመጣ ነገር ጽፋለች። ልጄ ሆይ ይሄንን ምልህ ዳግም መበለት አታድርገኝ ብዬ ነው። አባት ግን በአንተ ረስቸው ኖር ያለው አንተንም ሳጣህ በጣም ይሰማኛል የሚል በጣም ብዙ ከጻፈች በኋላ መጨረሻ ላይ ግን ከኔ የምትመርጠው ክርስቶስ ስላለህ የኔን ድምጽ ሳይሆን የክርስቶስን ድምጽ ስማ አለች። ከጠራ ሂድ ማለቷ ነው። ቢያንስ ግን አብሬ እስከ ዕለተ ሞት ድረስ እንድኖር ፍቀድልኝ። ያ ማለት እመንናለሁ አንተ ከምንንህ ማለቷ ነው። የእናትነት ጥግ እንዲያ ነው እና ይሄ ልጇ ገና በ60 ዓመቱ ነው ከዚህ ዓለም በሞት ያለፈው። በ347 ዓመተ ምህረት ተወልዶ በ407 ዓመተ ምህረት ነው ያለፈው። በመሃል 60 ዘመን ይመስለኛል ያለው። ይሄን ያክል ዘመን ነው የቆየውና በጣም ታላቅ ቅዱስ ዮሐንስ አፈወርቅ በአምሳሉ ይወልድህ ዘንድ በአምሳልህ ተወለደ አለ። ያ ማለት ምን ማለት ነው? ስጋን ምልአተ መለኮትን ይሰጠው ዘንድ መለኮት ውስነ ህሊና የሆነ ስጋን ተዋሃደ። አምላክ ያደርገው ዘንድ ሰው ሆነ ማለት ነው። ባጭሩ
በሰው መጠን ተገልጾ ሰውን ባህሪውን ያገነው ያከብረው ዘንድ እግዚአብሔር የመጣበት አማናዊ ምስጢር ይህ ዘመነ ልደት ይባላል። እና በዚህ ልደት ሰውን በአምሳሉ ይወልደው ዘንድ እግዚአብሔር በሰው አምሳል የተወለደበት ወቅት ነው። ዘመነ ልደት ይባላል። ሰው ከማይሰራ ኃጢአት የተፈታበት፣ አበባዋ ድንግል ያበበችበት፣ ፍሬ የሆነው እግዚአብሔር ኢየሱስ ክርስቶስ የተወለደበት ወቅት ነው ማለት ነውና ለዚህ ዕለት እንኳን አደረሳችሁ ነው ጭብጥ ሐሳቡ። ዛሬ ትንሣኤ ምውታን ሚል በጣም ያው ምን ጀምረው ትምህርት እሱ ነው። የተደራረቡ ነገሮች ገጥመውኝ እንደው ፈቃድ እግዚአብሔር ሆኖ እዚህ ስለመጣው በጣም ደስ ከምን ጊዜውም በላይ ማለት ነው። እንዳልቀርም ተለያይተን ስለሰነበትን እንዳልመጣም በጣም አስቸጋሪ ክራውድድ ነው የምትሉት በዚህ ባለም ቋንቋ እንደዚህ አይነት ነገር ገጥሞ ነበረ። እግዚአብሔር ፈቅዶ ግን ተገናኝተናል። ያገናኘን አምላክ ስሙ ይክበር ይመስገን። ስለ ልደት ይህን ካልኩኝ ልደት ያስፈልገበት ምክንያት ለትንሣኤ ምውታን ነው። ባጭሩ ጌታ ሰው የሆነው ሰው ስለሞተ ነው። ሰው ደግሞ የሚነሳው በልደተ ክርስቶስ ነው። ጌታ የተወለደው ሰውን ለማንሳት ነው። የሞተውን ሰው ለማንሳት ነው ጌታ ወደዚህ የመጣው እና ትንሣኤ ምውታን የሚሰጠው ለሰው ብቻ ነው። ለመላእክትም ለሌሎች ፍጥረታትም የለም። ለምን ቢሉ የወደቀው ሰው ነው። መልአክም ቢወድቅ በዚያ ወዳቂ ሆኖ ቀርቷል፣ አልተመለሰም። ነገር ግን ለሰው ብቻ ትንሣኤ ምውታን የተሰጠበት ምክንያት ይቅርታን ያገኘ ስርየትን ያገኘ ሰው ስለሆነ ነው። ይቅር ያለው ደግሞ እግዚአብሔር ነው መቼ ሰው ከመሆኑ በፊት እና በዚህ ትንሣኤ ምውታን ትምህርት ውስጥ የምንረዳው ከትምህርቱ በፊት ቀዳሚ የሆነ ቃል ምነግራችሁ እያንዳንዱ ነገር የሁሉ መድከም ያስፈልገው መውጣት፣ መውረድ፣ መጸለይ፣ መነሳት፣ እያንዳንዱ መሰደድ፣ መመንኮስ፣ መበበስ፣ መዘመር፣ መንበርከክ፣ መስገድ የሁሉ ነገር ትንሣኤ ምውታን አለ ብሎ በማመን ነው። የክርስቲያን ሕይወቱ በሞት የሚጠናቀቅ ሕይወት አይደለም። ከሞት በኋላ ስላለው ሕይወት በሕይወት እያለን ሞተን ስለምንኖረው ሕይወት እንጋደላለን ወይም እንደክማለን ማለት ነው። ከሞት በኋላ ስለሚኖረው ሕይወት በሕይወት ባለው ሕይወት ውስጥ ገብቷችኋል ሐሳቤ? በሕይወት በነበርንበት ዘመን ውስጥ ሙተን ስለሚኖረን ሕይወት ነው የምንሰራው። ክርስቲያን የሆነው ወይም በክርስትና ሕይወት የምናምነው ትንሣኤ ምውታን አለ ብለን በቃ ሲሞት በቃ የሚባልማ ከሆነ መንግስት እንጂ አምላክ አለ ብሎ ማመን አያስፈልግም። ለመኖር የሚያስፈልገን መንግስት አንተ ወደዚህ እያለ ስምሪት የሚሰጥ ቦታ የሚደለድል ነው የሚያስፈልገው። ሙተን እንደ እንስሳ በስብሰን ምን ቀርብ ቢሆን ኑሮ ምድራዊ ሰላምን የሚሰጥ እግዚአብሔር ነው ብለን ካመን ሰማያዊ ሀገር የሚሰጥም እግዚአብሔር ነው ብለን ያመንነው ትንሣኤ ምውታን የሚባል ትምህርት በቤተ ክርስቲያን የመጨረሻ የሚባለው ጣራ የሚባለው ትምህርት ያ ነው። በምስጢረ ሥላሴ አንድነት ሶስትነቱን ተምረናል። ዓለምን የፈጠረ እግዚአብሔር እንዳለ ተረድተናል። በምስጢረ ሥጋዌ ልደቱን መወለዱን ተማምረናል። ከዚያ ደግሞ በምስጢረ ማን ነው ቀጣይ? ምስጢረ ሥጋዌ ምስጢረ ምን ማን ነው? ጥምቀት። በምስጢረ ጥምቀት የሱ ልጅ መሆናችን አረጋግጠናል። የማን ልጅ? ያ አንድ ሲሆን ሶስት ሲሆን አንድ ላል ነው ወይም ስግው ሆነ ላል ነው ለክርስቶስ ልጅ መሆናችን። ከዚያ ቀጥሎ በምስጢረ ቁርባን ሕይወት የምናገኝበት ቅዱስ ሥጋውና ክቡር ደሙ ያ ሰው የሆነውን እንካችሁ ብሎ የሰጠንን መቀበላችን አረጋግጠናል። በምስጢረ ትንሣኤ ምውታን ግን የምናረጋግጠው ተነስተን ከባለቤቱ ጋር ለዘላለም የምንኖር መሆናችን የምናረጋግጥበት ምስጢር እርሱ ትንሣኤ ምውታን ይባላል ማለት ነው። እና ድካሞች ሁሉ ያሉ ለትንሣኤ ምውታን ተብሎ ነው ባጭሩ። ከሞት በኋላ የሚኖረን ሕይወት እንዲሁም ይሄኛው ዓለም ከዚያኛው ዓለም የተለየ ዓለም ነው። በነገራችን ላይ በመንግስተ ሰማያት የምንኖረው እንደዚህ ነው። እንዴት ነው አልኳችሁ? እንደዚህ ነፍስ ብቻ አይደለችም መንግስተ ሰማያት የምትኖረው። ሰው አራት ህልውና አለው። አንደኛው በእናቱ ማህፀን ለ9 ወር የሚኖረው ህልውና ነው። ሁለተኛው ተወልዶ እስከሚሞትበት ቀን ያለው ሁለተኛ ህልውና ነው። ሶስተኛው ህልውና ደግሞ መቃብር ነው። ስጋ በመቃብር ነፍስ በሲኦል የሚኖረው መኖር ነው። አራተኛው ህልውና ግን ነፍሱና ስጋው ተዋህደው በዘሰፈርክሙ ይሰፍሩ ለክሙ እንዲል መጽሐፍ በሰፈርንበት ተሰፍሮልን የምንኖርበት ሀገር አራተኛው ኑሮ ይባላል። ገሃነምም የገባ ነፍሱና ስጋው ተዋህዳ ነው። መንግስተ ሰማያትም የሚገባው እንደዚያው ነው። ይህ ትንሣኤ ምውታን ተብሎ ይገለጻል። እና ያ እንደዚህ ነው የምንኖረው ያልኳችሁ ምን ማለት ነው? ነፍስም ስጋም እንዲሁና ነው የምትኖረው። በዛን ጊዜ የተለያየ ከረል ግን አይኖርም። የተለያየ መልክ አይኖርም። የተለያየ ሐሳብ አይኖርም። የተለያየ ግዝፈት አይኖርም።
የሚከሳም የሚወፍርም የለም ተመሳሳይ የሆነ ፍጥረትን ትሪዮ ለፈጣሪያ ከዊኖ ባንጣነ ቆማ እንዲል መጽሐፍ በቁመታችን ልክ ሆኖ በክበበ በግርማ መለኮት ሲመጣ ነፍስም እንዲያ ሆና ፈጣሪዋን ታየዋለች። በምድር ስጋን በሰማይ ነፍስን መጥራታችን ለምንድነው ቢባል በምድር ነፍስ አብራ ብትኖርም ፈቃዷን ግን አትሰራም። የስጋን ፈቃድ እየሰራች አብራ ትኖራለች። በሰማይ ደግሞ የሚሰራ ማን ነው? ነፍስ ነው። የስጋ ህልውናው አብሮ መኖር ነው። ፈቃዱ መስራት አይችልም። ልዘሙት፣ ልስረቅ፣ ላመንዝር የሚባል ነገር በዚህ ሀገር የለም። ልክ በዚህ ሀገር ነፍስ ሳትስማማ ስጋ ብቻውን ልደግስ እንዲልበል ማለት እንደማይቻል ሁሉ ማለት ነው። ስለዚህ ያ የነፍስ ገንዘብ ስለሆነ በነፍስ ይሄ በስጋ በሌላ ቋንቋ ባለም ሳስረዳችሁ ምን ማለት ነው? ባልና ሚስት ተከርቸም ወይ ተንከብለን የሚባል አለ በሀገራችን። ባል ወደ ሚስት ሀገር ሄዶ ሲኖር እንዲሁ ነው መጥቶ ተብሎ ይወጣለታል ስም አይደል? ልክ እንደዚያ በሀገሩ ይዳኛታል፣ በሀገሯ ትዳኘዋለች። ስትሄድ እሱ ነው የሚዳኛት። እናቱ፣ አባቱ፣ እህቶቹ በጎረቤት አሉ። እሱ ነው የሚያዛት። ሲመጣ ግን እሷ ናት የምታዘው። ምን ከአባቴ መሬት ላይ ተቀምጠ ብላ የራሷን ቃል ትናገራለች ማለት ነው። ልክ እንደዚህ ሁሉ በምድር ነፍስን ስጋ ይገዛል፣ በሰማይ ደግሞ ነፍስ ስጋን ራሱን ትገዛዋለች። በዚህ ምክንያት ይነገርለታል ማለት ነው። ዲዮም የተከርሸም የገባ የማን ቤት ነው ሲባል የሰውየው አይደለም የሚጠራ፣ የገሌ ልጅ አይደለች የተጎራበተችው ተብላ ስሟ የሚጠራ የሷን። እሱ ተከርሸም ስለሆነ ስም አጠራሩም አይታወቅ ዘሩም አይቆጠርም ማለት ነው። ልክ ስጋ ለሰማያዊ ሀገሩ ተከርቸም ማለት ነው የገባ ነው። ነፍስ ደግሞ ለምድራዊ ሀገሯ ተከርቸም ማለት ነው። ምክንያቱም ገነትን ያህል ቦታ እግዚአብሔርን ያህል የታጣ ስለመጣች። ገብቷችኋል ይሆናል? ገብቷችኋል? እንግዲህ ምስጢረ ትንሣኤ ምጉታን ማለት ትንሣኤ የሚለው ቃል ተንሥአ ተነሳ ከሚለው የግዕዝ ግስ የተገኘ ሲሆን መነሳት ማለት ነው። ተነሳ ለማለት ወደቀ ሚል ቃል ይቀድማል። አዳም ወደቀ አስቀድሞ ቃሉ። የአዳምን መውደቅ አላስተምራችሁም መቼም ለእናንተ። አዳም ሲወድቅ የሚያነሳው አንሽ ያስፈልገዋል። የአዳም ድቀቱ ወይም መውደቁ የተነሳው ባሕርየ አዳም በባሕርየ ክርስቶስ በኩል ነው የተነሳ። ትንሣኤ ክርስቶስ ምንለው ለዚያ በብሉይ ኪዳን ትንሣኤ ምጉታን በብዙ ነገር ሲነገር ቆይቷል። እንደምታውቁት በብዙ መልክ በብዙ ህብረ መልክ አብርሃም ይስሐቅን ሲሰዋው በእምነት ልጁ ከመቃብር እንደሚነሳ አውቆ ነው። ሌላም በጣም ብዙ ነቢያትን መጥቀስ እንችላለን። የትዕግስት አባት የሆነው ኢዮብ ማለት ነው። በእውኑ ሰው ከሞተ በኋላ ተመልሶ ያው ሊሆን ይቻለዋልን ብሎ መጽሐፈ ኢዮብ 14:14 ላይ ጥያቄ ጠይቋል። እዚያው ውስጥ ላይ ደግሞ ራሱ መልሶ አዎ ብሎ ይመልሳል። ሰው ከሞተ በኋላ ትንሣኤ እንዳለው በብሉይ ኪዳን ሲገለጽ ቆይቷል። ሁለተኛ ነቢየ እግዚአብሔር ዳዊት ስጋዬ ደግሞ በተስፋ ታድራለች፣ ነፍሴን በሲኦል አትተዋትም፣ ቅዱስም መበስበስ ያይ ዘንድ አትተውምና ብሎ በመዝሙር 16 ቁጥር 9 ላይ ይናገራል። ሙተን በስብሰን አንቀርም፣ በስብሰን እንዳንቀር እኛ እናውቃለን፣ ምክንያቱም አንተ ታስነሳናለህና ብሎ ይናገራል። ይህ ትንቢት በጌታችን ፍጻሜው እንዳገኘ በሐዋርያት ሥራ ደግሞ ተገልጿል። 2:14 ላይ 24 ላይ የሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን እንደተነሳ ሲሄድ ከፍ ከፍም ሲል አዩት ተብሎ ተጽፏል። ያ ማለት ምን ማለት ነው? ይህ ትንቢት ተፈጽሟል። ወድቆ በስብሶ ይቀር ዘንድ የሰው ልጅ አልተፈጠረምና ነው። ሌላው አራተኛው በነቢዩ ሕዝቅኤልም ትንሣኤ በተመለከተ ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባህባቸው በሕይወትም ታኖራቸዋለህ በማለት ተናግሯል። ሕዝቅኤል 37 ቁጥር 7 ላይ ምን ማለት ነው? ነፍስ ከሰው ውስጥ እንደ ባትሪ ድንጋይ ትወጣለች። ከዚያ በኋላ እግዚአብሔር ደግሞ ሲፈልግ አምጥቶ ይገጥማታል። ልክ ምንድነው የሚባለው? ባትሪ ሲወጣ መብራቱ እንደሚጠፋ ሁሉ የሰው ህልውናው መንቀሳቀሱ ነፍሱ ስትለየው ይቆማል። አምጥቶ ሰዓቱና ጊዜው ዘመኑ ፍጻሜ ሲደርስ ደግሞ ሲገጥማት ሰው ተንቀሳቃሽ አካል ይሆናል። ፍርድም የሚያገኘው ህይወትም የሚያገኘው በዚያ መስመር ስለሆነ ከዚያ ይቀጥልና አምስተኛ በነቢዩ ዳንኤል ትንሣኤ ሲያመለክት በምድር ላይ ትቢያ ውስጥ ካንቀላፉት ብዙዎች ይነቃሉ። እኩሌቶቹ ወደ ዘላለም ህይወት፣ እኩሌቶቹም ደግሞ ወደ ዘላለም እፍረትና ጉስቁልና ይሄዳሉ በማለት ይናገራል።
ማን ነው? ትንቢተ ዳንኤል 12 ቁጥር 2 ላይ ትንቢተ ዳንኤል 12 ቁጥር 2 ላይ ምን ማለት ነው? እነሆ ነፍስና ሥጋ ከያሉበት መካነ ዕረፍት የዕረፍት ቦታ ማለት ነው መጣው ተዋህደው የየራሳቸው የሆነ ጉዞን ያደርጋሉ ማለት እያንዳንዱ ሁሉ ጾሩ ይጸጉር እንደየድርሻው እንደየስራው ይጠቀማል ወይም ይፈረድለታል ብሎ ይናገራል። ስድስተኛው ኢሳይያስ ነው። ትንሣኤን ሲገልጽ ሙታን ሕያዋን ይሆናሉ። ሙታን ምን ይሆናሉ? ሕያዋን ይሆናሉ። ይላ አብራራላችሁ። ሙታን ሕያዋን ይሆናሉ ማለት አንደኛ አዳም ባሕሪው ሙቶ ስለነበረ ሕያው ይሆናል ማለት በክርስቶስ በኩል ሕያው ይሆናል ማለት ነው አንደኛው። ሁለተኛው ሙታን ሕያዋን ይሆናሉ ማለት የሞትን ሰዎች ሕያው ሆነን እንነሳለን። ሙተን በስብሰን ጠፍተን አንቀርም፣ እንነሳለን። ትንሣኤ አለን ማለት ነው። ማመን ነው። ትንሣኤ እንዳለን መግለጽ ነው ማለት ነው። እና ትንሣኤ ሙታን ለገሌ ወገሌ የሚባል ሳይሆን ለሁሉ ይሰጣል። ጥያቄ ልጠይቃችሁ፣ ቃሉ ጋር ናችሁ? የላችሁም ወይ? በሉ እንጂ እንዴ ምን ነካችሁ? ትንሣኤ ሙታን ሁሉም ሰው ይነሳል አይደል? ኃጢአተኛውም ጻድቁም ይነሳል። አይነሳም? ይነሳል አይነሳም? በጣም ጥሩ። ከተነሱ ሁሉም ትንሣኤ ነው። እነሱም ይነሳሉ፣ ኃጥአንም ጻድቃንም ይነሳሉ። ሲነሱ የዘላለም ሞትና የዘላለም ሕይወት የሚባለው እኛም ከተነሱ መች ሞቱ? እኛም ከተነሳን ሁሉም ከተነሳ ሞት ምንድነው? አቤት ትሞታላችሁ ማለት ሙተው አይቀሩም፣ እነሱም ይነሳሉ። ካልሞቱ ሞት ራሱ ምንድነው? ሞት አለ ነፍስ ርሂቅም እግዚአብሔር ባጭሩ የነፍስ ሞቷ ከእግዚአብሔር መለየቷ እግዚአብሔርን ማጣት ነው ሞት የሚባለው እንጂ ኃጥአንም እኮ ይነሳሉ። ከሞቱም ዕረፍት ነው፣ አይሞቱ። ሞት ማለት ወደ አለማወቅ ታሽቶ በኖ ወደ መጥፋት ቢቀየሩ ካልሰሙ ምን ችግር አለ? እንደ ሥጋ በድን ሆኖ ከቀሩ ጥሩ ነበር። ግን እንዲህ አይደለም፣ ይነሳሉ። የሚነሱት ግን ለዘላለም ሕይወት ሳይሆን ለዘላለም ሞት ነው። ያ ሞት ደግሞ ከእግዚአብሔር መለየት ነው፣ ከዲያብሎስ ጋር አብሮ መኖር ነው። ለዚህ ምክንያት ኃጥአንም ጻድቃንም እንነሳለን። ግን ደግሞ አነዋወራችን የጻድቃን ሕይወታቸው እግዚአብሔር ጋር ሲሆን የኃጥአን ሕይወታቸው ደግሞ ቦታቸው ገሃነም አባታቸውም ዲያብሎስ ይሆናል። ከዲያብሎስ ጋር መኖር ሕይወት ከሆነ አዎ ይነሳሉ ይላል ቅዱስ ዮሐንስ አፈወርቅ። እንዲሁም ሲናገር ይህንን ሲተረጉም ይሞታሉ ማለት ምን ማለት ነው ይልና መሞት አይሞቱም ሕያው ይሆናሉ፣ ሕያው ነው ይኖራሉ። ግን ከዲያብሎስ ጋር መኖር ከሆነ አዎ ይነሳሉ ይላል። እሱ ሕይወት ተብሎ ከተጠራ ማለት ነው። እና ይህንን ቃል ልዑለ ቃል ይናገራል። ሌላው ሰባተኛው ነብዩ ዮናስም በአንባሪው አሰንበሪ ውስጥ 3 መዓልት 3 ሌሊት እንደኖረ እንደዚሁም ደግሞ ለእግዚአብሔር ኢየሱስ ክርስቶስ በዚያ መኖሩ እርሱ ከዚያ ተነስቶ ሕይወት ኖሮት እንደኖረ እኛም ከመቃብር ተነስተን ሕይወት ኖሮን እንደምንኖር መጻሕፍት ይነግሩናል ማለት ነው። ስለዚህ ምን ማለት ነው? ትንሣኤ ሙታን የሚለው የእግዚአብሔር ቃል ሁሉም ሰው ተስፋ ሊያደርገው የሚገባ ከዚህ ዓለም መኖር በኋላ በዚያኛው ዓለም የምንኖረው ያ መኖር አንደኛ ለምድራዊ ሕይወታችን፣ ሁለተኛ ለሰማያዊ ሀገራችን ጥቅም አለው። ለምድራዊ ሕይወቱ ምን ጥቅም አለው ካላችሁ እንዲሁም የክርስቲያኖች ሰላማዊ ሰው ሆኖ ንጹህ ሆኖ መኖር የሚጠቅመው ለክርስቲያኖች ብቻ አይደለም። እግዚአብሔርን እየፈራን ስለምንኖር ጠላትን ውደድ የሚል መጽሐፋችን ላይም ስለተጻፈ ሌላ እምነት ለሚያመልኩት ሌላ ሃይማኖት ላላቸው ጎረቤቶቻችን በራሱ ሌላ ሃይማኖት የለም እንጂ ጎረቤቶቻችን እንበላቸው ለነሱ በራሱ ሕይወት ነው። እንዴት ከተባለ እጃችን እንዳናነሳባቸው አታንሳ፣ በጠላት ላይ ምላስህንም እጅህንም አታንሳ ተብሎ ተጽፏል። እንዲህ ስለተባለ የኛ መጽሐፍ ከኛ አንድ ሰው ከራሱ ጋር እንዴት እንደሚኖር ከክርስቲያን ጋር እንዴት እንደሚኖር ብቻ ሳይሆን ከሕዝብና አሕዛብ ጋር በራሱ እንዴት እንደሚኖር ተገልጿል ማለት ነው። ሁለተኛው ለሰማያዊ ሀገር ማለት በምድር ሆነን የሰራነው ሕይወት ያ ለትንሣኤ ያበቃል ማለት ነው። ስለዚህ በመጨረሻው ቀን ኑ ሀቤ እና ሁሩ ምኔ የሚል ቃል ከእግዚአብሔር ወልድ ይወጣል ማለት ነው። በአብ ልብነት የታሰበው
በወልድ ቃልነት የሚነገረው በመንፈስ ቅዱስ ሕያውነት የሚመሰጠረው ያ የመጨረሻ አማናዊ ቃል ንዑ ኀቤየ ቡሩካኑ ለአቡየ ተረሱ ለክሙ መንግሥተ ሰማያት ዘድሉ ለክሙ ቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀላችሁን እግዚአብሔር መንግሥት ትወርሱ ዘንድ እናንተ የአባቴ ቡሩካን ወደ እኔ ኑ የምትለው ያቺ የዘላለም ሕይወት ናት። በነገራችን ላይ በዚሁ አጋጣሚ ቃለ ሕይወት ያሰማልን በርስክላችሁ ቃለ ሕይወት ያሰማልን ማለት ምን ማለት ነው ታውቃላችሁ? እቺ አሁን ያልኳችሁን ያሰማልን ማለት ነው። ንዑ ኀቤየ ቃለ ሕይወት ትባላለች። የሕይወት ቃል ናት። አንዴ ካገኙ ማጣት ከገቡ መውጣት የሌለባት ሕይወት ቃል ናት። ሁሩ እምኔየ ርኩማን ውስተ እሳት ዘላለም ዘድሉ ለክሙ ቅድመ ይትፈጠር እናንተ የተረገማችሁ ከኔ ወግዱ ዓለም ሳይፈጠር ወደ ተዘጋጀላችሁ የዘላለም እሳት ሂዱ የምትለዋ እቺ ደግሞ የሕይወት ቃል ናት። እቺም የምን ቃል ናት አልኳችሁ? ግን የምን ቃል? የሕይወት ቃል ሆና የምን ቃል ናት? የሞት የሕይወት ቃል በሞት ውስጥ የሚኖር ሕይወት ማለት ነው። የሕይወት ቃል ናት። ግን ያቺ የሕይወት ቃል ማለት የዘላለም ፍርድ ናት። ያቺ የዘላለም ፍርድ ደግሞ የሞት ናት እና ቃለ ሕይወት ያሰማልን የምትባለው ያቺ አማናዊቷ የሕይወት ቃል ከክርስቶስ ጋር መኖር ሁሩ ምኔ የምትለዋን ቃል ናት። የምን ቃል? የሕይወት ቃል የመኖር ጉዞ ናት ያቺ እና ያቺን ሁሩ የምትለዋን ሳትሆን ንዑ የምትለዋን ቃል ሁላችንም እግዚአብሔር ያሰማን። ወስብሐት ለእግዚአብሔር። ዛሬው ይቆየን።